ሰላም ጤና ይስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው አዲስና ሰበር መረጃ ይዤላችሁ ቀርቤያለሁ። ቻይና ተዋጊ አውሮፕላኖችንና አስወንጫፊ የጦር መርከቧን ይፋ አድርጋለች። ይህን ይፋ ያደረገችው መርከቡ እጅግ ዘመናዊ የተዋጊ አውሮፕላኖች ማስወንጨፊያ CMLS ያለው መርከብ ነው። ፉጂን ተዋጊ አውሮፕላን ተሸካሚ መርከቡ ተዋጊ አውሮፕላኖችን ሲያስወነጭፍ የሚያሳይ የተንቀሳቃሽ ምስልን የሀገሪቱ የመገናኛ ብዙሃን CGTN አውጥቷል። የEMS የተዋጊ አውሮፕላኖች ማስወንጨፍ ስርዓት ያለው መርከብ ያላት አሜሪካ በዩኤስ ጀራልድ አርፎርድ መርከቦች ብቻ ነበር። አሁን ግን ቻይናም ለጦሯ ትልቅ እምርታ ነው የተባለለትን ይህንን ወታደራዊ ቴክኖሎጂ መታጠቋን አሳይታለች። የፉጂን ውጤታማነት በቀጣይ ሳምንት በሙከራዎች የሚረጋገጥ ቢሆንም ቻይናን በወታደራዊ ቴክኖሎጂ ከከፍታው የሚያስቀምጣት እርምጃ ተደርጎ ተወስዶላታል። ይሄው የዘመነ ስርዓት ተዋጊ አውሮፕላኖች ከባድ የጦር መሳሪያዎችን ተሸክመው መነሳት እንዲችሉ ሲያስችላቸው የጠላት ኢላማዎችን ከረጅም ርቀት መምታት እንዲችሉ የሚያደርጋቸውም ነው። ይህ ለቻይና ጦር ከቀድሞው ተዋጊ አውሮፕላኖች ተሸካሚ መርከቦቿ ሻጆንግ እና ሊዩንጋ ጋር አንጻር ፉጂን የበለጠ አቅም የሚሰጥ ያደርገዋል። ቻይና የኔ ነው በምትላት በታይዋን ጉዳይና በደቡብ ኤሲያ ፓሲፊክ ቀጠና የደቡብ ቻይና ባህር ይዞታ የኑር በማለቷ በቀጠናው ካሉት ሀገራት ያላት ወዳጅነት በማጠናከርና ቀጠናዋን በማሳደግ ላይ ካለችው አሜሪካና ሌሎች የቀጠናው ሀገራት ጋር ውጥረት ውስጥ መሆኗ ይታወቃል። አሜሪካ በኤሲያ ፓሲፊክ በሚገኙ ሀገራት ጋር የጋራ የጦር ልምምዶችን ማድረጓን ስታጠራክር ብሎም ከሀገራቱ ያላትን ወታደራዊ ወዳጅነት ስታበረታታ ቻይናም ወታደራዊ አቅሟን እያፈረጠመች ትገኛለች። በቅርቡ ትልቁ ነው የተባለለትን የጦር ትርኢቷን የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የሰሜን ኮሪያው መሪ ኪም ጆንግ ኡን በተገኙበት ማከናወኗ ይታወቃል። ኤሲያ ፓሲፊክ ቀጠና ዓለም አቀፍ የባህር ላይ ንግድ በሚከናወንበት የደቡብ ቻይና ባህር ያለም አቀፉ ግን ለቻይና ባለይዞታነት ባይሰጣትም የኔ ነው ባይናት። ይህም ደግሞ አሜሪካና በቀጠናው ወዳጆቿ ሀገራት የተወደደላት ጉዳይ አይደለም። በዚህም ሳቢያ ባህሩ ላይ ከፊሊፒንስ እና ጃፓን ከሌሎችም ሀገራት ጋር ውጥረት ውስጥ መሆኗ ይታወቃል። ይፋ ያደረገችው የፉጂን ተዋጊ አውሮፕላን ተሸካሚ የጦር መርከቧ በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ እንደሚያግዛትም የተመላከተ ነው። ይሄው የቻይና ወታደራዊ መርከብ ሙከራ የታየው በ6 ዓመታት ውስጥ የአሜሪካ ልዑካን ካሳለፍነው ወር ጀምሮ በቤጂንግ ለሁለትዮሽ ምክክር ለመጀመሪያ ጊዜ በተገኙበት ነው። ይሄው የልዑካኑ ጉብኝት የወታደራዊ ግንኙነት ማድረግን ያካተተ እንደሆነም ተመላክቷል። ከጎርጎሮሲያኑ 2019 ወዲህ የአሜሪካ ኮንግረስ ተወካዮች በቻይና ጉብኝት ሲያደርጉ የመጀመሪያ ነው። ከዲሞክራቶች አንዱ የሆኑትና የልዑካኑ መሪ አዳም ስሚዝ የዓለም ሀያላን ዋሽንግተንና ቤጂንግ ለወታደር ግንኙነት አስፈላጊ መሆኑን ገልጸዋል። ቻይና በፍጥነት እያደገ ያለ ጦር ያላት የኒኩለር ኃይል ሀገር ናት በማለት አሜሪካ በዓለም ትልቁ ጦርና ግዙፍ ኒኩለር ያላት ናት ሲሉ በመካከላችን ውይይቶችን ማድረግ የተሳሳተ ስሌትና አለመግባባት ወደ አደገኛ ግጭት እንዳያመራ ያስፈልገናል ብለዋል። የአሜሪካ ልዑካን ቡድን ቻይና ጠቅላይ ሚኒስትር ሊጂንግን እና ምክትላቸውን ብሎም የመከላከያ ሚኒስትር ዶንግ ጁንን አግኝተው መክረዋል። መከላከያ ሚኒስትሩ ከአሜሪካ ጋር ወታደራዊ ጉዳዮች ለመነጋገር ፈቃደኛ መሆናቸውን ገልጸዋል ሲሉም ስሚዝ ገልጸዋል። ዋሽንግተን ልዑካኗን ልካ ከቤጂንግ ከፍተኛ ባለስልጣናት እየመከሩ ባለበት ከንግድ እስከ ወታደራዊ ውጥረት ውስጥ ያሉት አሜሪካና ቻይና ፕሬዝዳንቶች ዶናልድ ትራምፕ እና ሺ ጂንፒንግ በቀጣይ የመገናኘት እቅድ እንዳላቸው መግለጻቸው ይታወሳል። አሜሪካ ልዑካን በቻይና ባሉበት በዚህ ጊዜ ቻይና አሜሪካ የታጠቀችውን የጦር መርከቧን እርሷን መታጠቋን በሙከራዋ ይፋ አድርጋለች። በኢስፓ ፓሲፊክ ቀጠና ውጥረት እየከበባቸው የፉጂያንን የተሳካ ሙከራ ማድረጓ ለባህር ኃይሏና ለአየር ኃይሏ ትልቅ እርምጃ ተደርጎ እየተወሰደላትም ነው። ሆኖም ከአሜሪካ የዩኤስ ጀራልድ አርፎርድ የባህር ኃይል መርከቦች አንጻር ኒኩለር የሚጠቀሙ አለመሆናቸው የተገለጸ ነው። ይህም ቻይና ቴክኖሎጂውን በመታጠቅ ከአሜሪካ እኩል ቢያሰልፋትም በኒኩለር ኃይል የጦር መርከቡ የሚንቀሳቀስ አለመሆኑ አሜሪካ የበላይነቱን እንድትወስድ ያደርጋታል በሚል በተንታኞች እየተመላከተ ነው። የአሜሪካ መርከቦቹ በኒኩለር የሚንቀሳቀሱ መሆናቸው በባህር ላይ ረጅም ጊዜ መቆየት እንዲችሉ የሚያደርጋቸው ሲሆን የቻይናዎቹ የተለመደውን ነዳጅ የሚጠቀሙ መሆናቸው ከቆይታ ጊዜ አንጻር ከአሜሪካ መርከቦች ባነሰ አደገኝ እንደገና ነዳጅ ወደ ወደብ ተጠግተው አሊያም በነዳጅ ጫኝ መርከብ መሙላት እንደሚጠበቅባቸው ያደርጋል። ያም ሆኖ ግን ከአሜሪካና ከኤሲያ ፓሲፊክ ቀጠና ሀገራት ጋር ውጥረት ውስጥ ላለችው ቻይና ለባህር ኃይሏም ሆነ ለአየር ኃይሏ ትልቅ አቅም የሚሆናት እርምጃ መሆኑን እየተመላከተ ነው።